የእግዚአብሔር ሥራ የበዛለት የሚተጋ በስንፍና የስንፍና ቀንበር የተሰበረለት ትውልድ እግዚአብሔር ያርጋችሁ። ከሐሰተኛ ስድብ ከሞላበት ነገር ውጡ። ቁጭ ከሚያረግ ሶሻል ሚዲያ ውጡ። ለእግዚአብሔር የሥራ ዘመን ነው። የወሬ ዘመን አይደለም። የጨዋታ ዘመን አይደለም። የጆክ ዘመን አይደለም። ጆክ የምናወራበት ዘመን አይደለም። በዋዘኞች ወንበር ላይ የማንቀበጥበት ዘመን መሆን አለበት ወገኖቼ። ምዕራፍ 12 ሮሜ ቁጥር 9 ጀምሮ እስከ 21 ድረስ ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፋንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ፣ መጽሐፍ ቅዱስ ውስጥ በጣም ከመወዳቸው ክርስቲያኖችን አድሬስ ከተደረገባቸው ታይትሎች መካከል አንዱ ይሄ ነውና በጣም ሁሌ ደስ ቆምላለሁ። ተወዳጆች ሆይ ደስ አይልም? ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፋንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። እንጸልይና ጀምር። ጌታ እግዚአብሔር ሆይ እናመሰግንሃለን። መገኘት አለ፣ በመካከላችን አለ። ስላከበርከን ተመስገን ጌታችን ሆይ። አይገባንም ነበር የነገስታት ንጉሥ ይሁን ካንተ በመካከላችን ልትሆን አይገባንም ነበር። እግዚአብሔር ሆይ የዚህ ምክንያቱ ልጅህ ነው፣ የልጅህ መስዋዕትነት ነው። እግዚአብሔር አምላክ ሆይ እናመሰግንሃለን። ወደ አንተ እንዳንመጣ ከልካይ የነበረውን ግድግዳ በክርስቶስ በስጋው መቆረስ ስለተከፈለ ወደ አንተ መምጣት ስለቻለን፣ አባት ማለት ስለቻለን እናመሰግንሃለን። ኃጢአታችን ይቅር ስለተባለ ጌታ እግዚአብሔር ሆይ ስለደመሰስክልን፣ ከመንገድ ላይ ስላስወገድከው፣ የዕዳችን ጽሕፈት ስለተደመሰሰ ተመስገን ጌታችን። ነፃነታችን ኢየሱስ ነው። የነፃነታችን ምክንያት ኢየሱስ ነው። በመስቀል ላይ የሰራው ስራ ነው። ጌታ እግዚአብሔር ሆይ እንዴት ደፈራችሁ ቢሉን መልሳችን ኢየሱስ ነው። እኛ ተዳፍረንህ ሳይሆን ፍቅርህ ገብቶን ነው። እግዚአብሔር አምላካችን የከበርክ አምላክ እናመሰግንሃለን። እኛ ተወደናል፣ ተወዳጆች ናችሁ ብለህናል። ክብር ላንተ ይሆን። በአንተ ከመወደድ በላይ ምን ዕጣ ፈንታ አለ? ጌታ እግዚአብሔር ሆይ ምን ሊደርሰን የሚችል ሎተሪ ያለ ከዚህ በላይ? ጌታ እግዚአብሔር ሆይ ክብር ላንተ ይሆን። አቤቱ ጌታ እግዚአብሔር ሆይ ሰው ሊሰጠው የሚችለው የመጨረሻው ነገር ተሰጥቶናል። አንድ ልጅህን ሰጥተህናል። ጌታችን ሆይ እስከዚህ ድረስ ወደህናል። ክብር ላንተ ይሆን። እግዚአብሔር አምላካችን በዚህ ምሽትም በመካከላችን እንድትሆን ቃልህን ቆርሰህ እንድትሰጠን ራስህ ጌታ ኢየሱስ ሆይ እንጸልያለን። አፉንም ከፍቶ ማስተማራቸው ተብሎ ተጽፏል። ጌታችን ሆይ በመካከላችን ሆነ ራስ እንድታስተምረን እንጸልያለን። እኔን እንድትረዳኝ፣ ወንድሞቼን እህቶቼን እንድትረዳ፣ ኦንላይን ሆነው የሚከታተሉንን እንድታግዝ፣ ትሁት የሆነችዋን ልብ እንድትሰጠን፣ አስተዋይ የሆነ ልቡና እንዲበዛልን እንጸልያለን። ሁሉ ደግሞ ለአንተ ክብር ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። ትናንትና በጣም ጠንከር ያሉ ቃላትን ለመረዳት ስለሞከርን በጣም በክፍሉን በጣም ብዙ አልሄድንበትም፣ ግን መሰረታዊ የሆኑ ነገሮችን ለመረዳት ሞክረናል እና የተጠራ ነው የማያቋርጥ ተሐድሶ ውስጥ ነው። በቃ ማብቂያ የለውም በህይወታችን እሱ ነው። እና ሊቀርጹን የሚችሉ ሁለት ፖሲቢሊቲስ አሉ ብለናል። በዚህ ዓለም ስንኖር ያ ሰውዬ የተወጠረው ሰውዬ ትዝ ይላችሁ እንደሆነ ልክ እንደሱ ነን እና በሁለት ዓለም ውስጥ ነው የምንኖረው። ሁለት ሊቀርጸን የሚችል ፖሲብል ዓለም አለ። አንደኛው የእግዚአብሔር ፈቃድ ይባላል፣ የእግዚአብሔር ስታንዳርድ ይባላል። በጎ ፍጹም ደስ የሚያሰኝ ተፈትነን የምናውቀው የእግዚአብሔር ፈቃድ የሚባል አለ። አንደኛው ደግሞ የዚህ ዓለም ሐሳብ አለ። ግልጽ ነው ይሄ ሮሜ ላይ ነው። ሁለቱ አሉ። በሁለቱ መካከል ነው የምንኖረው። የእግዚአብሔር ፈቃድ የእግዚአብሔር ስታንዳርድ ደግሞ የዚህ ዓለም ሐሳብ አለ። በዚህ መካከል ነው የምንኖረው። አንድ ቀን ከዚህ በቃ በጣትሰን እስከምንወጣ ድረስ በዚህ ነው የምንኖረው እና ጥሪያችን አንድ ነው እና ኮንቲኒየስሊ
ይህንን ዓለም እንዳትመስሉ ነው። አደራችሁን ስለ እግዚአብሔር። ይሄ ዘመናዊነት እንዳይመስላችሁ። በቃ ይህንን ዓለም እንዳትመስሉ ነው የተባለው። ምንም ልናሽሞነሙነው አይገባም። ይህንን ዓለም ማሽሞንሞን የዘመድ ስለሆነ፣ ባህላችን ስለሆነ፣ ቋንቋችን ስለሆነ፣ የሀገራችን ስለሆነ ክፉ የሀገራችንም ቢሆን ክፉ ነው። እኛ ሀገራችን በሰማይ ነው። This is the gospel. ከዚህ ዓለም ጋር ተመቻምቸው ቢኖሩ ኖሮ አይሰደዱም ነበር፣ በመጋዝ አይሰነጠቁም ነበር። they said no. አገርህን የምትወደው የአገርህን ነገር የምትወደው ከእግዚአብሔር ቃል ጋር እስከ ተስማማ ድረስ። ካልተስማማስ በቃ አትምሰለው። ባህልን ዝም ብሎ በድፍኑ ማሽሞንሞን፣ ይሄ በቃ የአካባቢ ነገር ማሽሞንሞን አይገባም። ክፉ ከሆነ የእግዚአብሔር ጠላት ከሆነ መለየት ነው። እኛ በሁለት ዓለም መካከል የምንኖር ነን እንጂ የሁለት ዓለም ሰዎች አይደለንም። ሁለት ዓለም እኩል የሚገዛን አይደለንም። እኛ በአክሲዮን የምንተዳደር ፕሮፐርቲ አይደለን። አክሲዮን ማህበር አያስተዳድረንም። ጌታችን አንድ ነው፣ ገዣችን አንድ ነው፣ ንጉሳችን አንድ ነው፣ ስታንዳርዳችን አንድ ነው። ይሄ ነው ወንጌል። በጣም መፍቀድ የለብንም። በጣም ቱማች መፍቀድ የለብንም። እንደ እግዚአብሔር ቃል ነው ወይ ነው? እንደ እግዚአብሔር ቃል ነው ወይ? ካልሆነስ አይደለማ። ይህንን ዓለም አትምሰሉ፣ ይልቅስ የእግዚአብሔር ፈቃድ በጎ፣ ፍጹም፣ ደስ የሚያሰኝ ምን ፈት ነው እሱን ምሰሉ። ይሄኛው አይቅረጻችሁ፣ ይሄኛው ይቅረጻችሁ። ለዚህ ህይወት ነው እግዚአብሔር ኮንቲኒየስሊ እየጠራን ማለት ነው። ሞቲቬሽን አለን። ያ ትላንት በቃ ትንሽ እንደብድ ያደረገን እሱ ነው። በቃ የሆነ ነገር ከእግዚአብሔር ጠብቀን ሳይሆን ወይ የሆነ ፍርሃት ነገር ይዞን ሳይሆን ኦልሬዲ የተደረገልን ምን ይባላል? ባይዘው የዛሬ ኩይዝ እንዴት ሰጣላችሁ? ይሄ እኮ በቃ ዋናው እኮ ይሄ ነው። ባይዘው እኮ ሌላው ትርፍ ነው። ሌላው እኮ ይሄ እኮ ድፍድፍ ነዳጁ ይሄ ነው። ሌላው እየመነዘረን የምናወጣው ነው። ለምንድን ነው እንደዚህ በጣም የምታካብዱት? ለምንድን ነው እንደዚህ ለመኖር በጣም ራሳቸው የጨከናችሁበት? ምን እንዲያደርግልህ ፈልገህ ነው እግዚአብሔር? አረ ከሱ ጋር አይገናኝ። ምን ፈርተህ ነው? አረ ከሱ ጋር አይገናኝ። ምንድነው ምክንያቱ? የእግዚአብሔር በሏታ ርህራሄ፣ ያውም ርህራሄዎች በእግዚአብሔር ርህራሄዎች ለምናቸዋለሁ። ኢን ላይት ኦፍ ጋድስ መርሲስ። የቱ ጋር የተዘረዘረው? ሮሜ 1-11 የተዘረዘረው ሁሉ በእርሱ ከእርሱ ለእርሱ ተብሎ የተዘጋው ሐሳቡ አይመረመርም ብሎ ያደነቀበት እንዴት አይነት አስደናቂ አምላክ ነው! ኃጢአተኞችን ተስፋ ቢስ የነበርነውን ራራልን። መቀራራልን። እግዚአብሔር የርህራሄ ሁሉ አባት የሆነ እግዚአብሔር ምን አይነት ርህራሄ ምንድን ነው? በቃ ተስፋ ቢስ ለነበር ነው፣ መንገድ ላይ ለተጣል ነው፣ ውጪ ለነበር ነው፣ ማንም ለማይጠብቀን ለምስኪኖቹ የእግዚአብሔር ብርሃን በራልን። በጣም አስገራሚ እኮ አስደናቂ ነው። የእግዚአብሔር ብርሃን በራል። እኛ ያለ እግዚአብሔር ተስፋ ቢስ ነበርን፣ ከእግዚአብሔር የራቅን ነበርን፣ እንግዶች ነበርን፣ መጻተኞች ነበርን፣ ሩቅ ነበርን፣ ከተስፋው ቃል ኪዳን ሩቅ ነበርን እና እግዚአብሔር ወደ ራሱ ጠራን። ምን አይቶ ነው? ምንም። በጣም ተደንቆ ነው በህይወታችሁ? ኧረ አይደለም። ምን ስለሆነ ነው? በቃ እግዚአብሔር ኮምፓሽኔት አምላክ፣ ቸር ደግ አምላክ። በጣም ጸጋን አልጥልም ይላል ቅዱስ ጳውሎስ። ጸጋን እንዳትጥሉ። እኛ በብቃታችን የተመለመልን ወታደሮች አይደለም። ወታደር ነው በብቃት የሚመለመለው። እንዴት ነው ሳይዙ ምናምን ተብሎ ጡንቻው እንዴት ነው ጤና ምርመራ ተደርጎ። ስለዚህ ኮራ ብሎ ነው የሚገባው ወታደር ሲገባ፣ ኳሊፋይ አድርጎ ነው። እኛ እንደዛ አይደለም የገባ ነው ወንድሜ። በቃ በመንገድ ዳር እንዲያውም አንድ እኔ ጌታ ኢየሱስ ከተናገራቸው ምሳሌዎች መካከል አንዱ የሚገርመኝ እስራኤልን ለማሳፈር መሆን አለበት። ንጉስ ልጁን ድሮ ንጉስ አንዳንዴ ታሰላስሏቸው እንደሆነ እነኚህ ምሳሌዎች ንጉስ ልጅ ድሮ አሜን። የሆነ ተራ ሰውዬ ልጅ ድሮ ሳይሆን ንጉስ ልጅ ድሮ ሮያል ዌዲንግ ይባላል። ይሄ እንኳን ሰው ተጠርቶ ለመቀላወጥ እንኳን መከራ የሚበላበት ማለት አሜን። ቢጠራ መጠራት ሳይሆን ጎረቤት ቢጠራ እንኳን ለምኖ አብሮ ተከትሎ ለመሄድ የምትጓጓለት ንጉስ ልጅ ድሮ እና ይገባቸዋል ያላቸውን ጠራቸው እና ሰበብ አበዙ። እኔ እርሻ ገዝቻለሁ ማየት አለብኝ፣ እርሻዬን ወጥቼ እንትን ማድረግ አለብኝ ምናምን ሲሉ ከዛ በል አለ እንትኑ ንጉሱ። እሺ ሄድና ዝም ብለህ በየመንገድ ማዕዘኑ እኛን አስበው መሆን አለበት። ሄድና በየመንገድ ማዕዘን ጎዳና ላይ ያሉትን ጠቅላላ ሰብስበህ አምጣላቸው። ሰብስበህ ያልተገባቸው ናቸው እነኚህ፣ ሊጠሩ አይገባም። የንጉስ ነው ሰርጉ፣ የንጉስ ሰርግ ስለሆነ የማይገባንን የመለመለን አምላክ፣ ከመንገድ ላይ ያነሳን አምላክ፣ ደግ አምላክ የተባረከ ራራልን። ኦልሬዲ እግዚአብሔር ራራል። ግሬስ ጸጋ ሞቲቬት ያላረገው ህይወት በጣም መጥፎ ነው፣ ሃይማኖተኛ ነው። በቃ ጸጋ ነው። እግዚአብሔር ጸጋውን ለቀቀል። ምን ሆነ ነው? እግዚአብሔር በቃ ራራል።
አይ ዶንት ኖ በጣም ላሰለቻችሁ አልፈልግም በጸጋ ግን አሁን እኔ ሰዎች ስለ ክርስቲያኖች ሲናገሩ በጣም ደስ ከሚሉኝ ስድቦች መካከል አንዱ እነሱም ብሎ የሚል ነው። የእውነት በጣም በቃ ወንጌል እኮ እሱ ነው። እነሱም ብሎ ጸድቀናል፣ እነሱም ብሎ እንትን፣ እነሱም ብሎ ኢየሱስ፣ እነሱም ብሎ የእግዚአብሔር መንግስት ወርሻለሁ፣ እነሱም ብሎ እኛም መከራ እጃችንን እኮ ሰብስበን ታዲያ ምን ይጎለናል ማለት እኮ የለብንም። ልክ ነው ወንድሜ። እኔን ብሎ ኢየሱስ፣ እኔን ብሎ የእግዚአብሔር ልጅ፣ እኔን ብሎ ከመንገድ ላይ ያነሳኝ አምላክ ታዲያ አሟልተን ነው እንዴ ተጠራ ነው? ለማሟላት ነው እንዴ? አሟልቷልን፣ ዋጋችንን ከፍሎልን በመስቀል ላይ የእግዚአብሔር ፍቅር፣ እግዚአብሔር የተመሰገነ ይሁን፣ አሟላልን። እሱ ኳሊፋይ ያደረገልን እሱ ነው። የኛ የሁለንተናችን ምንጭ ኢየሱስ ክርስቶስ ነው። ስለራራል። ለምንድን ነው እንደዚህ የምትሆኑ? ስለራራል። እኛ ደሞዝ እንዲከፈለን የምንሰራ ሰራተኞች አይደለን። ኦልሬዲ የተከፈለን፣ ኦልሬዲ የተደረገልን፣ ጽዋችን የሞላልን በክርስቶስ ኢየሱስ ኳሊፋይ የሆነን ምን ይባላል? ርህራሄዎች ኢን ላይት ኦፍ ጋድስ መርሲስ እሱ ነው። በዚህ ምህረት እለምናችኋለሁ። 1 እስከ 11 እግዚአብሔር ያደረገውን በምህረት እሱን ነው ትላንትና ለማየት የሞከርነው። እንታደሳለን፣ እየታደስን እንኖራለን፣ በተለየ አስተሳሰብ እንኖራለን። ለምን? እግዚአብሔር ስለራራልን አይደል? የመጀመሪያውን ገጽታ ነው ትላንትና ያየነው። የመጀመሪያው ገጽታ ምንድነው የሚያካትተው? የታደሰ ህይወት፣ የታደሰ ልብ፣ የታደሰ አስተሳሰብ ምን ያካትታል? አንደኛ መለወጥ ያለበት አስተሳሰባችን ስለ አምልኮ ያለን አስተሳሰብ ነው። ይሄ ትላንትና ያልነው ወደ ላይ ነው የሚቀይረው። መጀመሪያ ወደ ላይ ካልተቀየርን ወደ ጎን መቀየር አንችልም። ወደ ላይ ከተቀየርን ደግሞ ወደ ጎን መቀየራችን አይቀርም። ሰው መጀመሪያ ወደ ላይ ምን ላድርግ ታዲያ? እግዚአብሔር ራርቶልኛል። በእግዚአብሔር ርህራሄ ምንድነው የሚለምነኝ ሐዋርያው? ታደስ በልባችሁ መታደስ፣ ተለወጡ፣ ይሄን ዓለም አትምሰሉ። ምናችን ነው ይሄንን ዓለም መምሰል የሌለበት? አምልኳችን ይሄንን ዓለም እንዳይመስል፣ ኮንትራክቹዋል እንዳይሆን። አምልኮ ኮንትራክቹዋል ሊሆን ይችላል። እንደ ኮንትራክት እሰጥሃለሁ፣ ምን ትሰጠኛለህ? እሰጥሃለሁ፣ ምን ትሰጠኛለህ? እንደዚህ አይነት ኮንትራክት የለንም እኛ። መታደስ አለበት። የሆነ ነገር ለእግዚአብሔር መስጠት አይደለም አምልኮ። ምንድን ነው መታደስ አለበት? ምን? በሁለንተናችን። ስለ እግዚአብሔር ርህራሄ ብላችሁ ታደሱ። የአምልኳቸው አስተሳሰብ ይታደስ። ይህንን ዓለም አይምሰል። ምን ይምሰል? መላ ማንነት አላገኘሁም፣ ፈልጌ ነው ትናንትና ያየነው። ሰውነታችሁን ሕያው ቅዱስ መስዋዕት። ወገኖች ተሐድሶ የሚጀምረው ከቅድስና ነው። ሕያው ቅዱስ መስዋዕት አድርገህ እግዚአብሔር እኮ ተሐድሶን የሚያመጣው መዓዛው ደስ ሲለው ነው። ወደ ላይ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ዕለት ዕለት እንድታቀርቡ በፊቱ ለአእምሮ የሚመቸው ትዝ ይላችሁ እንደሆነ ትናንትና የሚዛኗ ማለት እሱ ነው ትናንት ለማየት የሞከርነው። ዛሬ ሌሎችን ዋና ዋናዎች ላነሳላችሁ ሞክራለሁ። ምን ያካትታል? በልብ መታደስ ምን ያካትታል? አምልኮ በሁለንተና በልብ መታደስ ምን ያካትታል? ወደ ጎን ነው ደግሞ አሁን ወደ ጎን፣ ወደ ውስጥ፣ ወደ እርስ በርስ ወደ ጎን ማን ወደ ውስጥ፣ ወደ አካሉ ውስጥ የተመለከተ ማለት ነው። ሰው ወደ ላይ ከተቃኘ ወደ ጎን አይቸግረውም። አሁን ወደ ጎን በጣም ከቸገራችሁ ከነኚህ ብራዘሮች ጋር በጣም መኖር አልቻልኩም በመና የሚል ነገር ካላችሁ ዝም ብሎ ቸክ ማድረግ ያለባችሁ ወደ ላይ ነው። ወደ ላይ ደህና ነኝ ወይ ነው። ጳውሎስ እኮ ለተሰሎንቄ ክርስቲያኖች እናንተን እኮ ፍቅርን ማንም ሊያስተምራችሁ አይገባም ይላል። ለምን? ከእግዚአብሔር ከራሱ ተምራችኋል። ከእግዚአብሔር እየቀዳ የመጣ ሰው ምን ይቸግረዋል? ከመጨረሻው ጠማማ ሰው ጋር መኖር ይችላል። ለምን? ከጠማሞች ጋር ነው እግዚአብሔር የሚኖረው። ወደ ላይ ከተቃኘን ወደ ላይ ሰላም ኢንፋክት አንዳንድ ጊዜ ራሳችሁን ቸክ አድርጉ። ወደ ላይ ሰላም መሆናችንን ማረጋገጫው አንዱ መንገድ ወደ ጎን ሰላም ነኝ ወይ ነው። ነጭ ካረገን ዝም ብሎ ወደ ላይ ቸክ ማድረግ በጣም ጥሩ። ሰማይ ሰላም ከሆነ ወደ ጎን ሰላም ነው። አንዳንድ ጊዜ እኮ በትክክል የሚነግረን ስለጠፋ ነው እንጂ ኢቭን ለቸርች መሪዎች አሁን ለትልልቆቹ ነገር እንኳን እዛ ክለብ ውስጥ አይ ዶንት ኖ ሊነገረን እኮ የሚገባው አሁን እርስ በርስ አብሮ መኖር በጣም አቅቶናል። እና ጾም ጸሎት ይዞን የሚገባ ሰው እኮ ነው የሚያስፈልገው። ውይይት እኮ አይደለም የሚፈታው። የሚቀጥለውን ወረቀት በማቅረብ እኮ አይደለም የሚፈታው። ምንድነው ችግራችን እያለን አናሊሲስ እኮ አይደለም። እስቲ ወደ ላይ ይቃኝና አምልኳችን ይቃኝና መስዋዕታችን ይቃኝና ወደ ጎን አይቃኝ እንደሆነ ጳውሎስ ኢየሱስ ራሳችሁን መስዋዕት አድርጋችሁ ለእግዚአብሔር አቅርበው። ከዛ ቁልቁለት ነው። ከዛ በኋላ ኃይለኛ ትእዛዝ ነው የሚሰጠው፣ ግን ቁልቁለት ነው። ሰው ራሱን ለእግዚአብሔር ከሰጠ ምን ይቸግራል? ወደ ውስጥ፣ ወደ አካሉ፣ ወደ ጎን፣ ወደ ውስጥ whatever። በሁለት ከፍዬ ኖርማሊ ስለማስተምረውና ጊዜ ስለማይበቃን ነው ወደ ጎን ወደ ውስጥ እያልኩ መሰቃየው። የመጀመሪያው ወደ ውስጥ ነው፣ then ወደ ጎን ነው። ግን አንድ ላይ እንመልከታቸው። ምን ያካትታል? አምልኳችንን ያካትታል። ደግሞስ አገልግሎትንና ፍቅርን ያካትታል።
የታደሰ አስተሳሰብ ያስፈልገናል። ስለምን? ስለ አገልግሎት፣ ስለ ፍቅር። በቃ አሁን በሚመጡት ዓመታት 3 ዓመት አስቆጥረናል። በሚመጡት ዓመታት ደግሞ መቃኘት ያለበት ሌላው ነገር ስለ አገልግሎት ያለን አስተሳሰብ፣ ስለ ፍቅር ያለን አስተሳሰብ። ላሳያችሁ ከቃሉ አንደኛውን እንኳን አገልግሎት የሚለውን አይተነው ነበር። ትዝ ይላችሁ እንደሆነ ስለ መንፈስ ቅዱስና ቤተክርስቲያን 1-2 ሳምንት እዚህ በተማርንበት ጊዜ ያየነው እሱ ነው። ግን ተመልከቱ ቁጥር 3 ጀምሮ እስከ ቁጥር 10 ገደማ፣ ቁጥር 3 ጀምሮ እስከ ቁጥር 8 መጀመሪያ ያለው ላሳያችሁ። አገልግሎትን የተመለከተ በሉ እንግዲህ ወደ ላይ እግዚአብሔርን አምልኩ። ከዛ ሻነብ ልብ ብላችሁ እንደሆነ ወደ አካሉ ወደ ውስጥ የተመለከተ ነገር ያወራል ጳውሎስ። እንዲሁ በጣም ማየት አለብን መጽሐፍ ቅዱስ። ቁጥር 3 እስከ 8 አንደኛ እግዚአብሔር ወደ ራሱ ብቻ ሳይሆን ወደ አካል ነው የጠራን ይላል። ይሄ ባለፈው ጊዜ አይተነዋል፣ አስታውሳለሁ። ቁጥር 3ን ተመልከቱ። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ መጣባታለሁ። ይችል በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። ሎክ ቁጥር 4 በአንድ አካል ብዙ ብልቶች እንዳሉን የብልቶችም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። ወደ ላይ ሸዋ ይልህና አንድ ነገር ደግሞ ልንገር ይላል። ወደ ላይ ብቻ ሳይሆን ደግሞ ጎን ለጎን ደግሞ ተጠርተናል። ምን? የተለያየ ጸጋ ተሰጥቶን እግዚአብሔር አንድ አካል ነን። አንድ አካል ነን። ይሄ አዲስ ኪዳን በጣም በተደጋጋሚ የሚናገረው ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ ወንዶች ብንሆን፣ ሴቶች ብንሆን በክርስቶስ ኢየሱስ የተጠራ ሰው አዲሱ ሰው ጌታ ኢየሱስን ስንቀበል ወዴት ነው የጠራን ሲባል ወደ አካሉ ነው። ይሄን እንደ አዲስ ቴዎሎጂ ልለፈልፍባቸው አልፈልግም። ግን ሰው ወደ እግዚአብሔር ከተጠራ፣ ወደ ክርስቶስ ከተጠራ ወደ አካሉ ተጠርቷል። አንድ አካልነት፣ ልዩ ልዩ ብልቶች ግን አንድ አካል፣ ወደ አካሉ ነው የተጠራ ነው። ይሄ በቃ ዝም ብላችሁ አሰላስሉት። አንዳንድ ሰዎች ጌታ ኢየሱስን በጣም አድርጌ እወደዋለሁ ግን የቸርች ነገር በጣም ይደብረኛል ይላል። ይሮ ማስወገድ ይቻላል ወይ? አንዱን መርጦ አንዱን ማስወገድ ይቻላል ወይ? ምንም እንኳ አይቻልም። ጌታ ኢየሱስን ብድግ ስታደርገው ከአካሉ ጋር ነው የምታነሳው። አካሉ ደስ አትልማ። ተሰርታ እስከምታልቅ ጠብቅ። ዝም ብለህ እየተሰራን ስለሆነ ነው እንጂ ተሰርታ ስታልቅ ያማረች ትሆናለች። ሰው ወደ ጌታ ተጠርቶ አየር ላይ እንዲንጠለጠል አልተጠራም። ምናልባት ይሄ አንዳንዶቻችሁን ያተርፍ ይሆናል። በጣም ብዙ ጊዜ አስተምሬያለሁ። እኔ ሰው ወደ ኢየሱስ ከተጠራ ወደ አካል ነው የሚገባው። ጌታ ኢየሱስን መርጦ እኔ አየር ላይ ነኝ፣ በቃ እኔ አልፈልግም፣ ጌታ ኢየሱስን በጣም እወዳለሁ፣ በግሌ ያመልካለሁ፣ ጓዳይን ዘግቼ ማናችሁንም አልፈልግም፣ ምንም አልፈልግም፣ ቸርችንም አልፈልግም፣ ሐዋርያት ነቢያትም አልፈልግም፣ ምንም በላይ ላይ ስልጣንም አልፈልግም፣ ብቻዬን በቃ ቁጭ እላለሁ፣ የሚመችኝ ነው። ካማን እንደ ፋሽን እየመጣ ነው። ምናልባት ሀገራችንም ውስጥ ገብቶ ከሆነ በጣም መገሰጽ አለብን። እንደ ፋሽን አይ ቲንክ ኮቪድም ሳያባብሰው አይቀርም። ኮቪድ በችጋር ጊዜ የመጣ ነገር ነው። ኮቪድ ችጋር ነው። የአገልግሎታችን የዛን ጊዜ የነበረው አገልግሎት የተቃኘው ከችጋር ነው። መገናኘት አልቻልንም። ለምሳሌ ችጋር ነው ያመጣው እሱ። ተቸገርን፣ መገናኘት ተከለከለ። ታዲያ ምን እንሁን? ከዛ ቁጭ አለን ቤታችን። እኛ እንኳን ቶሎ ነው የወጣ ነው፣ ደስ ይላል። ቁጭ አለን ቤታችን። ከዛም ይመጣልን ጀመር ማለት ነው። ስብከቱ ቤታችን ይመጣል፣ ትምህርቱ ቤታችን ይመጣል፣ መዝሙር ቤታችን እንኮመኩማለን፣ ዩቱብ ያመጣዋል። ከዛስ በቃ ተመቸና። የሚገስጽ የለ፣ የሚረብሽ የለ። ሲመች በተመቸ ሰዓት ነው የምታመልከው፣ በተመቸ ሰዓት ታቆማለህ። ኪችን ውስጥ ሆነ እየሰራህን ትሰማለህ። ልጆችን እያስጠናህን በዛው ጎን ለጎን ስብከት ትሰማለህ። ቬሪ ኮምፎርታብል። ገንዘብ ስጥ የሚል የለ፣ አስራት መባ የለ። በጣም ተመቻቸው በጣም ብዙ ሰዎች። እና ከዛ በቃ ፌሎሺፕ ሲያምረን ደግሞ አሁን ኮቪድ ሄደ። የምን ቸርች ነው? የምን አካውንታቢሊቲ? የምን ስልጣን በላይ ላይ? የምን ባለስልጣን ላይ ላይ? ታዲያስ በቃ እንዴት ነው? ቤተክርስቲያን ትሄዳላችሁ? ቸርች ነው ቸርች። ኦልድ ፋሽን ያስመስሉታል ራሱ አነጋገሩ። ቸርች ነው ቸርች። እሺ የሆኑ ጓደኞቼ ጋር ሐሙስ እየተገናኘ ኖ አይ ዶንት። እሱ እኮ በቃ ችግር ያመጣው እኮ ነው። እንኳን እንደዚህ ሳይሆን ከዚህ በላይ የሆነች የክርስቶስ አካል ውስጥ እኮ እግዚአብሔር አስገብቶናል። ወደ አካል ውስጥ ነው የተጠራ ነው። አካውንታቢሊቲ ወዳለበት
በስርዓት ወደምንመራበት አካል በስርዓት ነው የሚመራው። እጅ ለብቻ እያደረ ከሚመስሉት ጋራ ሲጫወት እየዋለ ልመለስ ቢል እኮ መመለሻም የለም እንዴ። ከተገናጠላችሁ እኮ መመለሻችሁንም እግዚአብሔር ያውቃል። ካን ኢማጂን እጄ በቃ እነዚህ አካይ እንትን እሺ በቃ ከሌሎች እጆች ጋራ የሚስማሙኝ እጄ ኤግዚስት አያደርግም። እኛ አንድ ላይ ሆነን እርስ በርስ ተያይዘን በክርስቶስ ተጣብቀን አንድ አካል ሆነን እንድንኖር ነው እግዚአብሔር የጠራን። ይሄን እናንተ ራሳችሁ ታውቃላችሁ፣ ግን ቶሎ ብለን ለማለፍ እንሞክር። ግን በአካል ውስጥ ተመልከቱ ስለ አገልግሎት ጳውሎስ የሚያስበው የታደሰ አስተሳሰብ ምን ያካትታል መሰላችሁ? ከዚህ በፊት አይተነዋል። በዚህ በአካሉ ውስጥ ስንገጣጠም ልዩ ልዩ ጸጋ ተሰጥቶናል ይላል። ጸጋን አይለቅም። አሁንም ልዩ ጸጋ ተሰጥቶናል። ለእያንዳንዳችን ጸጋ ተሰጠን ይላል። ላንብብላችሁ፣ ይሄን አታምኑ ወንድሞች እናቶች። እኔ ጸጋ እንደተሰጠኝ ሰው መክራለሁ ይላል። ለምሳሌ ቁጥር 3 መጨረሻ ላይ ተመልከቱ። በተሰጠኝ ጸጋ እናገራለሁ ይላል። ማን ነው ይሄንን የሚለው? ጳውሎስ በተሰጠኝ ጸጋ ለእያንዳንዳችሁ እናገራለሁ ይላል። ጳውሎስ ጸጋ ተሰጥቶታል አልተሰጠውም? ኦፍኮርስ ሐዋርያ አይደል እንዴ? በተሰጠኝ ጸጋ እናገራለሁ ይላል። ጸጋ ተሰጥቶታል። ካሪዝማ ማለት ዛሬ ነገር እንዳላበዛባችሁ ማለት ከተፈጥሯዊ ችሎታችን በላይ የሆነ ብቃት ማለት ነው። ካሪዝማ ደፍኒሽኑ ይሄ ነው። ከተፈጥሯዊ ችሎታችን በተፈጥሮ ከምንችለው ችሎታችንና ታለንታችን በላይ የሆነ ታምራዊ የሆነ ብቃት ማለት ነው። አቀላጥፎ መናገር የሚችለው ሰውዬ እያቀላጠፈ ስብከት ሲሰብክ ምናልባት የመናገር ችሎታ ሊሆን ይችላል። ጸጋ ከዛ በላይ ነው። ጸጋ ምንድን ነው? እንደ ማሙሻ አይነቱን መናገር የማያውቅ አሁን ለምሳሌ መናገር ጸጋ ነው ምናምን ብትለኝ ሳምበዲ መጥቶ ጸጋ እኮ ነው እንዲለኝ ብዙ አልጠብቅም። ለምን መሰላችሁ? እዚህ ስሰብክ አይደለም ጸጋዬ መሆኑን ያወቅኩት። እኔ ብዙ ጊዜ ስናገር ሰምታችሁ ይሆናል። ጌታ ኢየሱስን እስከምቀበልበት ዓመት 11ኛ ክፍል እስከምሆን ድረስ ማልናገር ልጅ ነበርኩ። ማመን ትችላላችሁ። የቤተሰቦቼ ዋና ችግር መናገር አለመቻሌ ነበር። የእውነት መናገር አለመቻሌ። አሁን እኮ ስናገር ራሳቸው ይገረማሉ። ከልጆቹ መካከል መናገር የማያውቀው እኔ ነኝ። ጓደኛ አላውቅም፣ ሰው ጋር ኢንተራክት አላደርግም፣ መናገር አልችልም፣ ክላስሩም ውስጥ መናገር አልችልም። የመናገር ችግር ያለበት ሰውዬ ነበርኩ። አንዳንድ ቦታም ወስደውኝ ያውቃሉ ቤተሰቦች እንደነገሩኝ በልጅነት ይህ ልጅ መናገር አልቻለም ተብሎ ማለት ነው። ከዛ ደግሞ ሲለማመዱብኝም ትዝ ይለኛል። እሱን እንኳን አስታውሳለሁ በደንብ ከጭንቀታቸው የተነሳ ማለት ነው። ከጭንቀታቸው የተነሳ አንዳንድ ጊዜ ቤተሰብ ምን ያደርግ ነበር? ከትምህርት ቤት ስንመለስ ምሳ ሰዓት ላይ ወንድሞቼ ምናምን ገብተው ምሳ ምናምን እየተነጫነጩ ነው የሚገቡት እና አውቀው እህቶቼ 2 ታላላቅ እህቶች ነበሩኝ። እህቶቼና እናቴ ምሳ ለመከልከል ወስነው ይጠብቃል። ለእኔ ላለመስጠት ማለት ነው። ስገባ ምሳ ስጡኝ ብዬ ስጮህ ለመስማት ማለት ነው። ሲሪየስ እኮ በጣም እኮ ይገርማችኋል። ከዛ እገባለሁ። እኔ ምንም እኔ የተዶለተውን ስለማላውቅ እገባለሁ። ገብቼ ቁጭ እላለሁ። ይሄን አስታውሳለሁ። በጣም ጸጥ እላለሁ። አልቅሰው ሲሰጡኝ ትዝ ይለኝ ያለቅሳሉ። ምን ሆናችሁ? እስቲ ጮክ ብለህ እስቲ ምሳ ስጡኝ ብለህ እስቲ ተነጫነጭ ምን አይሉኝ። አልችልም። ለምሳዬ እንኳን መሟገት የማልችል መናገር የማልችል ሰው ነበርኩ። ሲሪየስሊ ጌታ ኢየሱስን ተቀበልኩ 11ኛ ክፍል ሆኜ። ጌታን ስቀበል በጣም አንዱ በነጋታው የታየው ለውጥ እንግዲህ ማለት ለውጥ ቀስ እያለ ነው የመጣው። በነጋታው የታየው ለውጥ ማውራት ጀመርኩ ማለት ነው። ማውራት ጀመርኩ፣ ጓደኛ መያዝ ጀመርኩ። ከወደንት ማለት ወላጆቼ ጋር ኢንተራክት አደረኩ። ምሳ ስጡኝ እላለሁ፣ እሄዳለሁ፣ መሰክራለሁ፣ ትራክት እሰጣለሁ፣ እከራከራለሁ፣ እጨቃጨቃለሁ። አንዳንድ ቦታዎች መገኘት የሌለብኝ ቦታ ሁሉ ሄጄ ከትልልቅ አስተማሪዎች ጋር መጨቃጨቅ ጀምራለሁ። ተረመራርጋለሁ። ለፍላፊ ነገር ሆንኩና ቤተሰቦቼ የተቀበልኩት እምነት በጣም ደስ ባይላቸውም አንዲት ደስ ያለቻቸው ነገር አይገርማችሁም? እግዚአብሔር መናገር የማይችለውን ሰውዬ ወስዶ አገልግሎቱን መናገር ማድረጉ፣ በህይወት ዘመኔ ሁሉ እየተናገርኩ እንድኖር ማድረጉ ምን ይባላል? ይሄ the grace of God። አሁን ስራ ምንድን ነው የምትለው? መናገር ነው።
ምን እያደረክ ነው? እየተናገርኩ ነው። አሁን እያወራሁ አይደል እንዴ? ማን ያደረገው ይሄን? እግዚአብሔር ነው። ምን ይባላል? ካሪዝማ ይባላል። ካሪዝማ ማለት የሌለንን ሲገጥምልን ማለት ነው። ወይ ደግሞ ከምንችለው በላይ እግዚአብሔር ሲያደርግ ሱፐርናቹራል የሆነ የእግዚአብሔር ጸጋ ማለት ነው። ጳውሎስ ተሰጥቶታል ጸጋ። አዎ፣ ግን ስማ ወንድሜ፣ ሎክ this is a good news። እኔ ጸጋ ተሰጠኝ። ብዙ አገልጋዮች እነግራቸዋለሁ። እኔ እኮ ጸጋ ተሰጠኝ ብለህ፣ እኔ እኮ ጸጋ አለኝ፣ በጸጋ ነው የማገለግለው እኔ። እናንተ ምዕመናን እየመጣችሁ ከጸጋ የተካፈሉ ነው። ሊስን ምን እንደሚል ጸጋ ተሰጥቶኛል። በዚህ ጸጋ የምነግራችሁ አንድ ነገር ነው። ምን? እስቲ ቁጥር 5 በክርስቶስ አንድ አካል ነን ካለ በኋላ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን ይልና እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን ይላል። ጠቅላላውን ህዝብ ልክ ነው። የአካል ብልት ከሆንክ አንድ ነገር አለ ማለት ነው። ይሄ እኮ ባለፈው ተምረናል ስለ ቤተክርስቲያን፣ ግን ሪፍሬሽ ማድረግ በጣም ጥሩ ነው። ይሄ ማስታወስ እንትናችን ምን መሰላችሁ? አሁን 3 ዓመት አይደል ያገለገል ነው። ገና በጣም ብዙ ዘመን ስለምናገለግል ይሄን አንደርስታንዲንግ ይዞ ማገልገል በጣም ጥሩ ነው። ትራንስፎርምድ መሆን በጣም ጥሩ ነው። ልዩ ልዩ የጸጋ ስጦታ አለን። በክርስቶስ ኢየሱስ ዳግም የተወለዱ ሁሉ የሆነ ጸጋ ተሰጥቷቸዋል። የሆነ ካሪዝማ ተሰጥቷቸዋል። አንዳንዱ የአደባባይ፣ አሁን እኛ ጸጋ ስጦታ ምን ነው የአደባባዩን ብቻ ሆነ እንጂ የጓዳ የሆኑ አደባባይ ላይ በነሰሰርሊ የማይገለጡ ለሆነ አካል ብልት የሚጠቅሙ አካሉን ቢልድ የሚያረጉ አካሉ እንዳለ እንድትታደስ የሚያረጉ ጸጋ ስጦታ ተሰጥቷቸዋል። ስራ ፈት የሆነ የአካል ብልት እንደሌለ ሁሉ ጸጋ ያልተሰጠው እውነተኛ ክርስቲያን የለም። ጌታ ኢየሱስን ስንቀበል የሆነ ካሪዝማ ሰጥቶናል ይላል። ናው ይሄ በጣም ተደጋጋሚ ዶክትሪን ነው። ባይ ዘ ወይ ኤፌሶን ምዕራፍ 4 ላይ አሁን ኤፌሶን 4:11 ሰዎች ሲያስቡ ቶሎ ብለው የሚያስቡት 5 ቢሮዎች ነው የሚሏቸው ሰዎች፣ እኔ ባሪያዎች ነው የምላቸው። አምስቱን የአገልግሎት ባሪያዎች ነው የሚያነሱት። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች። እነኚህ የሚያጨ አሉ የሉም ብለን ነው የምንጨቃጨቀው። ስለ 5ቱ ከማውራቱ በፊት መጽሐፍ ቅዱስ እዚያው ላይ ጳውሎስ ስለ 5ቱ ከማውራቱ በፊት ስለ እያንዳንዳችን እንደሚያወራ ታውቃላችሁ። ሂዱ ኤፌሶን 5 ቁጥር 6-7 አካባቢ አንብቡ። ለእያንዳንዳችን ጸጋ ተሰጠን ብሎ ነው። ለእያንዳንዳችን ጸጋ ተሰጠን ይላል። ሁላችን ጸጋ ተሰጥቶናል። ከዛ ጸጋ ከተሰጠን ሰዎች መካከል አንዳንዶቹን ሐዋርያት፣ ከጸጋ ከተሰጣቸው ማለት ነው። አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ አንዳንዶቹን እረኞችና አስተማሪዎች እንዲሆኑ ሰጠ ይላል አካሉ። ሁላችን ጸጋ ተሰጥቶናል። እነኚህ ደግሞ በተለየ ሁኔታ ራሳቸው ስጦታ የሆኑ ቤተ ክርስቲያንን የሚያስታጥቁ አስታጣቂዎች ናቸው። እንዲሁ ኤፌሶን 5 ቀስ ብላችሁ ይዩት። ኤፌሶን 4 ኤፌሶን 5 ነው እንዴ ሲል የነበረው 4:11 ማለት ነው እስካሁን ድረስ የነበረው። ሎክ እንዲያው እነኚህን 5 ስጦታዎች ራሳቸው ሰዎቹ ስጦታዎች ናቸው። እነኚህን 5 ስጦታዎች ያገለግላሉ አይደለም የሚለው። እነኚህ 5 ስጦታዎች አክቹአሊ ዋና አገልጋዮች እነሱ አይደሉም። ታዲያስ ቅዱሳን ያገለግሉ ዘንድ እንዴት አድርጌ ልንገራችሁ? ማን ነው የሚያገለግለው? ቅዱሳን ጠቅላላችን እናገለግል ዘንድ እነኚህ 5ቱ ስጦታዎች ምን ያደርጋሉ? ያስታጥቃሉ። አስታጣቂዎች ናቸው። መሪዎች ናቸው። ቅርጽ የሚሰጡ ናቸው። ሲስተም የሚያስይዙ ናቸው። እነኚህ ለአንዳንዶች ነው። አሁን አንዳንዱ ሰው ለሁሉ ሰው ጸጋ ተሰጥቷል ሲባል ሁላችን መሪዎች ነን እያለን የሚመስላቸው ደግሞ አሉ። ይህን ባላንስም በጣም ማስተካከል ጥሩ ነው። በቃ ጠቅላላችን ጸጋ ተሰጥቶናል። የምን ፓስተርና ሐዋርያ ነው በላይ ላይ ኖ። ሁላችን ጸጋ ተሰጥቶናል። ሁላችን ግን መሪዎች አይደለንም። በሌላ አገላለጽ ሁላችን አገልጋዮች ነን። ሁላችን ግን አንመራም። አንዴ ጸጥ ያላችሁ በዚች ጊዜ ሁላችን እናገለግላለን፣ ግን መሪዎች አይደለንም። መሪዎች አንዳንዶቹ ነው። አንዳንዶቹ በሉ እስቲ አያውን ለመምራት ነው። አሁን ሁላችን አንመራም። ሁላችን ከመራንማ አገር ተበላሽ። ሁላችን አንመራም። በክርስቶስ ራስነት 5ቱ ኦር ሁኤቨር በተለያየ ስያሜ ልጠቅሷቸው ትችላላችሁ፣ ተለይተው ይመራሉ፣ ያስተዳድራሉ፣ ያስታጥቃሉ። እያንዳንዳችን ደግሞ በተሰጠን ጸጋ እናገለግላለን። አስታጣቂዎች አሉ፣ አገልጋዮች አለን። እኔ በተሰጠኝ ጸጋ የምነግራችሁ ይላል ጳውሎስ። እሺ ለእያንዳንዳችን ጸጋ ተሰጠን። እስቲ ጸጋ ስጦታ ተሰጥቶኛል የምትሉ
የምትሉ አረ የእውነት በቃ የሆነ እኮ አለ ፈልጎ ማግኘት ነው እንጂ የሆነ አለ something የክርስቶስ አካል ላይ ግጥም የምታረግ የሆነች ነገር እኮ አለች። አንዱ መስተካከል ያለበት አካሉ ውስጥ ጠርቶናል። በአካሉ ውስጥ ልዩ ልዩ ጸጋ ስጦታ አለን። አንዳንዶችን ሳምፕሎች ላንብብላችሁ። ሳምፕል ነው እርግጥ የጸጋ ስጦታ ከሀ እስከ ፐ የተዘረዘረበት መጽሐፍ ቅዱስ ክፍል የለም ማለት ኤግዞስቲቭ ሊስት የለም ማለት ጸጋ ስጦታማ ከሀ እስከ ፐ ከተዘረዘረ ምን ጸጋ ሆነ? ጸጋ አይቆጠርነቱ ነው። ጸጋ ያደረገው አንዱ ምንም አይቆጠርም። የማይታወቁ ስም የሌላቸው ጸጋ ነገሮች አሉ። አንዳንዶችን ሳምፕል ልንገራችሁ ነው። አሁን ለምሳሌ አንደኛ ቆሮንቶስ 12ም ቢሆን እስቲ ሳምፕል ልንገራችሁ፣ 14ም ስትሄዱ በሉ ሳምፕል ልንገራችሁ። እንደዚህ የመሳሰለ እኮ ነው እንጂ አለቃ 9 ነው ብሎ ድፍን የሚያደርግ አዲስ ኪዳን የለም። 9 ብቻ እንዴት ጸጋ ይሆናል? ስንቆጥራቸው እንኳን ራሱ 20 ምናምን ይደርሳሉ። ማት ናቸው እኮ ማት ናቸው። ሳምፕል ግን ምን ይመስላል? ያው እዛ ላይ ያለላችሁ ለምሳሌ 7ቱ ተዘርዝረዋል። ትንቢት ኦፍ ኮርስ ይሄን እናውቃለን። ጸጋ ስጦታ ትንቢት ቁጥር 6 አብረን ብንቆጥር እኮ በጣም ጥሩ ነው። ትንቢት እንደ እምነታችን መጠን ትንቢት እንናገር። አገልግሎት እቺን ምንም በቃ የተረሳች ናት። አገልግሎት ማለት ሰርቭ ማድረግ ማለት ሰርቭ የሚያደርጉ ሰዎች አይታችሁ እንደሆነ ቸርች ውስጥ ብር የምትሉት ማለት ነው። እዚህ ጋር ሄዳሉ፣ እዛ ጋር ሄዳሉ፣ እዚህ ይወጣሉ፣ እንትን ያደርጋሉ፣ ሰርቭ ያደርጋሉ፣ እንትን ያደርጋሉ ምናምን ሰርቪስ አገልግለው የማይደክማቸዋል። አገልግለው ማንም የማይነካውን እየነኩ ሰው ሰርቭ ማድረግ የሚያስደስታቸው ሰርቪስ። ማስተማር የጸጋ ስጦታ ነው። ያው ማስተማር ድሮ አንተ የጌታን ቃል ትነግረናለህ፣ ታስተምረናለህ፣ አንድ ደግሞ በጸጋ የሚያገለግል አብረን እንጋብዛለን ይሉ ነበር ሰዎች። እና በጣም እኮ አስደናቂ ዘመን አሳልፈናል እኛ ድሮ። እንዳሁኑ እኮ እንዳይመስላችሁ አሁን በድሮ ጊዜ እናንተ ታውቃላችሁ፣ ድሮ የነበራችሁ አገልጋዮች፣ እኔ በድሮ ጊዜ ኮንፈረንስ ብቻዬን ተጠርቼ አላውቅም። ምንም ይኸው እናገኘው ያውቃሉ፣ እንጠራለን። ግን አንድ የሆነ አብሮን ከሌለ አብረን አንጠራም፣ ብቻችንን አንጠራም። እና በነገራችን ላይ ኮንፈረንስ ላይ ትመጣለህ፣ እሺ በቃ አንተ የጌታን ቃል ታስተምረናለህ፣ በጸጋ የሚያገለግል ደግሞ እንትና አብሮ ይመጣል። የጸጋ ስጦታ ሲዘረዘር ግን አንዱ ማስተማር አለበት። እሺ እሱ ማስተማር፣ መምከር። ማስተማር አንድ ነገር ነው። ማስተማር እውነትን መግለጥ ነው። ቤተክርስቲያን ማስተማር ብቻ ቢሆን ጭንቅላት ብቻ ነው የምናሳብጠው። መካሪዎች አሉ የእግዚአብሔርን ቃል ወስደው በተለየ አይነት ዊዝደም ቁጭ የሚያደርጉ፣ ትዳር ውስጥ ቁጭ ያደርጓታል፣ ካውንስል የሚያደርጉ ትዳር ውስጥ ቁጭ ያደርጓታል፣ እንትን ውስጥ ቁጭ ያደርጓታል። የሆኑ የሚመክሩ ሰዎች ከሌላችሁ እግዚአብሔር ይስጣችሁ። የሆነ ግራ ገብቶን ግራው ነው ልክ ወይስ ቀኙ ነው ልክ፣ በዚህ ጋር ብሄድ ይሻላል ወይስ በዛ ጋር። እሱ አንዳንድ ጊዜ መድረክ ላይ በሚሰጥ ትምህርት አይፈታም። መካሪ ይመክራሉ። መምከር የጸጋ ስጦታ ነው። መስጠት አንዳንድ ቦታ አቀልድ ነበረ። በኋላ መቀለዴን እያቆምኩ መጣሁ። አደገኛ ነው አቀላለዱ። ግን እናንተ ጋር እንኳን ብቀልድ ምንም አይደለም፣ ቤቴ ስለሚሰማኝና አንዳንድ ጊዜ የመስጠት ስጦታ የሚለው ጋር ስደርስ እንደዚህ አይነት ስጦታ ካላችሁ በኋላ እንገናኝ ምናምን እል ነበር እና አንገናኝ። ግን ግን ሲሪየስሊ አሁን መምከር ይልና መስጠት አለ። የመስጠት ስጦታ ያላቸው ሰዎች አሉ። ለቤተ ክርስቲያን ብቻ አይደለም፣ በነገራችን ላይ ለድሆች፣ ለምስኪኖች፣ ለቤተ ክርስቲያን ጎደሎ ባዩ ቁጥር የመስጠት ስጦታ ማለት ነው። ሁላችን እንሰጣለን፣ ግን እርፍ የሚያደርጉ አሉ። ዝግት በጣም እግዚአብሔር ያብዛልን። የእውነት እኔ በጣም አሁን ለምሳሌ ቤተ ክርስቲያንም ቢሆን የግልም ነገር ቢሆን ሳይሰጡ መኖር የማይችሉ አሁን ለምሳሌ ማስተማርም እኮ ሁላችን እናስተምራለን፣ ግን ጸጋ ደግሞ ያላቸዋል። ወንጌላዊነትም እኮ ሁላችን እንመሰክራለን፣ ግን ጸጋው ያላቸዋል። ሌላውም እኮ መምከርም እኮ ሁላችን እንመክራለን፣ ግን ጸጋው ያላቸዋል። መስጠት እኮ ሁላችን እንሰጣለን፣ መባና አስራት፣ እሷም በትግል እሱም ከተሳካ ተራራ ነው ራሱ። ለአንዳንድ ሰዎች አስራት መስጠት ከግሮስ ነው ወይስ ታክስ ዲዳክትብል ነው ምናምን ብለን መከራ በልተን ማለት ነው። መከራ በልተን አስራት እሺ ከየትኛው ነው ማሙሻ? ከዚህኛው ነው እንትኔን ከቀነስኩ በኋላ ማይ ጉድነስ
እሷ ራሷ ምጥ ሆና ማለት ነው። ከዛ ተጨማሪ ደግሞ መባ ሰጣለሁ ያ ከዛ ለድሆች ደግሞ ሰጣ ያ እንተክላላታ አይም ያለን ምን ታገላለን ሲሰጡ ቢኖሩ የማይታክታቸው ሰዎች በአስራታቸው የሚኖሩ ክርስቲያኖች እንዳሉ ሰምታችሁ ታውቃላችሁ? ማለት በገበያቸው አንድ አስረኛ ይኖራሉ፣ 90ውን ይሰጣሉ ለቤተ ክርስቲያን፣ ለድሆች፣ ለችግረኞች፣ ለፕሮጀክትስ። አሁን እኛ ለምሳሌ ፕሮፖዛል እየጻፈን ምናምን እናገኛቸው አንዳንዶች እኮ እንደዚህ አይነት ሰዎች የሚሰጡት ነው። እንደኛ አይነት ማለት ነው። ኤልያስም እንደኛ ሰው ነበር የሚለው ፈረንጅም እንደኛ ሰው እኮ ነው። የእውነት እኔ በጣም አይ ዶንት ኖ ዛሬ አይ ዶንት ኖ መቆሚያ መቼ እንደሆነ እግዚአብሔር ያውቃል። እኔ ድሮ በጣም ድሮ ባይብል ኮሌጅ ፕሪንሲፓል ነበርኩኝ አንድ 15 ዓመት እና ባይብል ኮሌጅ ሳስተዳድር አብዛኛውን የሚረዱን ፈረንጆች ናቸው። ትንሽ የብር ነው የምናዋጣው እኛ ከዚህ እና በየአመቱ የሚረዱንን ፈረንጆች እግዚአብሔር ይስጥልን ለማለት አንዳንዴ ሄድ ነበር፣ በዛውም ለማነቃቃት እና በጣም አፍሬ ነበር የምመጣውና በቃ ባይብል ኮሌጅን የሚረዱትን ጠርተናቸዋልና እግዚአብሔር ይስጥልኝ በሏቸው። አንዳንዶቹ አርጅተው እየተንቀጠቀጡ ከጡረታቸው አምጥት ይው ሲሪየስ ነው የምነግራችሁ፣ እንባዬ ይመጣ ነበር። ምስኪኖች ድሆች ጡረታ ላይ ከጡረታ ቀንሰው እዚህ ባይብል ኮሌጅ ራን ያደርጋሉ። እኛ ቁጭ ብለን እየበላን እየጠጣን እንማራለን። ይሄ እኮ ነው ሳክሪፊሻል ሰዎች እኮ ነው። ባለጠጎች እንዳልሆኑ ታውቃላችሁ። እግዚአብሔርን ስራ ያንቀሳቀሱት ባለጠጎች እኮ አይደሉም። በቃ ምስኪኖች የሆኑ ግን እግዚአብሔር በመስጠት የባረካቸው። እግዚአብሔር ያብዛልን እንደዛ አይነቶቹ። አንዳንድ ጊዜ ነው ጸልያለሁ። በቃ አንዳንድ ኒድ ሲበዛ በቃ አሁን የራስ ኒድ እንኳን እንደምንም ትወጣዋለህ። ግን አንዳንድ ጊዜ የቤተ ክርስቲያንም አሁን ዘኔም ያውቃል በሎካል ቸርች በዚህም በዛም ትወጣዋለህ። ግን ከኛ ሎካል ቸርቾች ያለፉ ትልልቅ ኒዶች ትሰማለህ በአገር ቤት። በቃ እንደዚህ አይነት ቤተ ክርስቲያን እንደዚህ ሊሆን ነውና እንደዚህ ሊሆን ነው ምናምን እና እኔ እግዚአብሔር እባክህ የመስጠት ስጦታ ያለው ሰው አጋጥመኝ ምናምን እላለሁ። አንድ ጊዜ ወንጌል በጣም ያልተሰበከበት አካባቢ በጣም አገሩን ብጠራው ራሱ እናንተ ደነግጣላችሁና መንግስት ቦታ ሰጥቷቸው በኋላ ልንወስደው ነው አለ። ጥቂት ክርስቲያኖች ናቸው አይሰሩትም ብለው ነው የሰጧቸው። እነኚህ አይሰሩትም በቃ አሪፍ ቦታ እንስጣቸውና በቃ ዲሞክራሲ መብታቸውን እንጠብቃለን፣ ካልሰሩ ያልተሰራ ፕሮጀክት እንነጥቃለን ተማምነው ነው የሰጧቸው። አይሰሩትም ብለው ጥቂት ናቸው ክርስቲያኖች እዛ ሰፈር። በኋላ በቃ ፓስተሮቹ እየዞሩ ሲዞሩ እኔም ጋር መጡ እና ኩፖን ሽጥልን ብለው ነው የመጡት። ኩፖን በቃ መቶ ኩፖን እየሸጥን ማለት ኩፖን ሽጥልን ብለው ሰጡኝ። እንደዚህ የታሰረ በፕላስቲክ። ስንት ነው የሚያስፈልገው ሲባል ያን ጊዜ የሆነ በጣም እኮ አሁን እኮ ስታስቧት ትንሽ ትመስላለች። ያን ጊዜ 1.5 ሚሊዮን ብር ነው የሚያስፈልገው ቦታውን ሰርቶ በቃ ሰኪዩር አድርጎ የእግዚአብሔር መንግስት እንዲሆን። አሁን ቀላል ትመስላለች፣ ያኔ ተው የትና የት ነው። ከዛ አንድ ቀን ቁጭ አድርጌ ቢሮ ኧረ እኔ ጌታ ሆይ እኔ አሁን ለስንት ሰው እየዞርኩ እችን ኩፖን መቶ ብር ግዙኝ እያልኩ እኔ አላረገውም እግዚአብሔር አምላኬ እና ስንት ብሸጠው ስንት እሸጣለሁ? ስንትስ ደግሞ አሁን እቺ ተሸጣ አሁን 100 ኩፖን ምናምን ሸጬ ምን ትሆናል? እንዴ በቃ እግዚአብሔር ወይ እንዴ መስጠት በቃ ብዬ በኋላ ጉርድ ሾላ አካባቢ አንድ ካልዲስ ኮፊ የሚባል አለ። እዛ ቡና ለመጠጣት ሄጄ አንድ ባልና ሚስት እዛ ቡና ይጠጣሉ። ከዛ ኩፖን ልስጥ አልስጥ እያልኩ ቁጭ ብለን አወራን። ከዛ ቁጭ ብለን ስናወራ አንድ የሆነ ያስጨነቀኝ ነገር ነበረ ምናምን ብዬ ነገርኳቸው። ባልና ሚስት ቁጭ እኔ እንደዛ የሚያረጉም እንደሆነ አላውቅም፣ የእውነት አላውቅም። ፖቴንሻል ያላቸውም አይደሉም። አሁን ቁጭ ብዬ ሳስብ ልብ ያላቸው ናቸው። በኋላ እንዲሁ ስንት ብር አስፈልጎ ነው ምናምን ሲሉኝ ጠቅላላውን ለመንገር ማለት ጠቅላላውን ይሰጡኛል ብዬ የእውነት አላሰብኩም። ከዛ አይ እንደዚህ አካባቢው በጣም አደገኛ አካባቢ ነውና 1.5 ቢገኝ በቃ አረ በቃ ማሙሻ እኛ እንሰራዋለን ምናምን አለ። ከዛ ሰጧቸው ማለት ሰጡ። ከዛ የምረቃው ቀን ተገኝቼ የምረቃው ቀን ትልቁ ምስክርነት አይሰሩትም ብለው ነበር የሰጡን ነው የሚሉት ዛሬ ሽማግሌ። እግዚአብሔር አምላክ ሰራው ያሉ ሲያወሩ አሁን ማለት እንዲሁ በሰማይ ምን ይሆን በእግዚአብሔር መንግስት ውስጥ በቃ ተናጥቆ ለእግዚአብሔር መንግስት አሁን እኮ ምን እየተሰራበት እንዳለ ማመን አትችሉም ያንን ቦታና እግዚአብሔር ልክ እንደዚህ ሳምሃው የረፍት ምክንያት የሚያደርጋቸው የሚሰጡ ሰዎችን እግዚአብሔር ያብዛልን። የእውነት ይሄ አሁን መስጠት አቢዩዝ ስለተደረገ እኛ ደግሞ አሁን ማፈር ጀምረናል። አምጣ ብሎ የሚያራግፈው ተነሳ።
እንደዚህ አድርጎ ባዶ እጃችሁን መውጣታችሁን አረጋግጠው የሚለኩ ማለት so bad, so horrible. በጣም አዝናለሁ አንዳንድ ጊዜ እንደዚህ አድርጎ በቃ እንደዚህ ዛሬ እግዚአብሔር ምናምን ይላሉ አንዳንዶች። አሁን ይሄን እግዚአብሔር ሊል ይችላል ብዬ ነው መራመራለሁ። ሊል ከቻለ አሳምኑኝ አንድ ቀን ቢያዛችሁትን ትራንስፖርትም ቢሆን እሺ 1 ሳንቲም ይዘህ እንዳትወጣ ይላል የሥራ ጌታ እግዚአብሔር። አሁን አንተ ትላለህ እና እላለሁ የእውነት እላለሁ። እኔ እስካሁን ድረስ ጥያቄ አለብኝና አይ ይላል ካላችሁ እሺ እንከራከር። የታክሲዋንም ቢሆን ምን አይነት ጨካኝ የባህር ማዕበል ይመስላሉ ይላል ቅዱስ ቃሉ። አሁን ይሄ ስለመጣ ደግሞ ስለዚህ ቤተክርስቲያን ያወሰደችው ሪአክሽን ምንም በቃ አንሰጥም። እኛም ስለመስጠት ምንም አናወራም። እግዚአብሔር ግን እንደዚህ አይነት ስጦታዎች አሉት የሚል ነው። እንዴት እንደገባው እዚህ ያላውቅም፣ ብቻ ስጡ። እሺ መስጠት አለ፣ መግዛት አለ። ይሄ ሊደርሺፕ ነው። ይሄ ባይ ዘ ወይ መግዛት አለ። በቤተክርስቲያን አምናለሁ በአመራር አላምንም ብሎ አይሰራም። መግዛት አለ። የሚገዙ አሉ፣ የሚያስተዳድሩ አሉ፣ የሚመሩ አሉ። መግዛት አለ። ምን እያለ ነው ጳውሎስ? አሁን እኛ ለእያንዳንዳችን ልዩ ልዩ ጸጋ ተሰጥቶናል። አካሉን በልዩ ልዩ ጸጋ እናገለግላለን። ስለዚህ እናገልግል ነው። ያገልግል። የሚያስተምረው ያስተምር፣ የሚሰጠው ይስጥ። ትራንስፎርምድ እንሆን። ጸጋ ስጦታ ተሰጥቶኛል ብለን እንመን። ያችን የጸጋ ስጦታ ወስደን ስናገለግል የክርስቶስ አካል ትገነባለች ነው። ለዚህ ወገኖቼ ግን እናገልግል ነው። በቃ ማለት ኧረ በስመ አብ እናገልግል ነው። ግን ስናገለግል እንደው ይሄ ለቸርች በጣም ስለሚጠቅም 3ኛ ዓመት ስለሆነን በጣም ይሄን እየተማርን ነው ማደግ ያለብን አብረን። ይጠቅማችኋል በጣም። ቤተ ክርስቲያን ስትጀመር ብዙ ሰው አያስቸግርም። የተሳካላት ሲመስላት ነው ብዙዎቻችሁ የምታስቸግሩት። አንዘኔ ያው ሁሉ መከራ ሲበላ እኮ ምንም አይማርክም። መጥቼ ላገልግል ባክ እኔም ብዬ አላውቅም። እንደዛ የምትለው አይነት አይደለም። ትንሽ እኮ የተሳካ የሚመስል ነገር ነው። እስጉቱ ነው። ምን ጸጋ ተሰጥቶናል። መሪዎች አይደለን። በጸጋችን እናገለግላለን። ስናገለግል ከሁለት ነገር መጠንቀቅ አለብን ወገኖች። ይሄ ነው የታደሰ አእምሮ ማለት። ከሁለት ነገር ኦንላይን የምትሰሙትም ከሁለት ነገር መጠበቅ አለብን። አንደኛ ስናገለግል በትህትና እናገልግል ነው። ቁጥር 3 የታደሰ አእምሮ ማለት ይሄ ነው። ስናገለግል በተሰጠን የጸጋ ስጦታ በትህትና እናገልግል። ቁጥር 3 በጣም ወዳታለሁ። ቁጥር 3 እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው ካሪዝማ ነው። ይሄ የእምነት መጠን የሚለው ካሪዝማቲክ ጊፍት ነው። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ። በጸጋ ስጦታ በተሰጠን ስናገለግል ስለ ራሳችን ማሰብ የሚገባንን መጠን ብቻ እናስብ። ስለ ራሱ ማሰብ ከሚገባው አልፎ አያስብ በትዕቢት። አካል የሚገነባው በትህትና ነው። ትንሽ እናገራለሁ። ስለዚህም አካል የሚገነባው ቸርች የምታድገው በትህትና ነው። ለምን? አንድ የሆነ የጸጋ ስጦታ ተሰጥቶኛል እንጂ ሙሉ ሰው አይደለሁም፣ ዋናውም አይደለሁም። በእኔ ላይ ብቻ የተንጠለጠለ ማለት የጸጋ ስጦታ ያታልላል። የጸጋ ስጦታ ያታልላል። እኔ እኮ ነኝ ዋናው። እኔ ባልኖር ከሚገባ በላይ አልፎ በትዕቢት አገልግሎት ወንድሞች እናቶቼ በትህትና ዝቅ ብለን አይገባኝም ነበር እያለን እየተገረመን የምንሰጣው ነው። እችላለሁ እኔ ምን ይጎለኛል የሚሉ ሰዎች አሉ። እኔ ምን ይጎለኛል? አይ ብዙ ነገር ይጎለናል። እግዚአብሔር በሚሰጣችሁ የጸጋ ስጦታ ስታገለግሉ ተጠንቀቁ። የታደሰ አእምሮ ማለት ይሄ ነው። በጸጋ ያገለግላል፣ ግን በትህትና ይመላለሳል። ትንሽ የስፒል እኮ ታስፈልገናለች መርፊ። እኔ ጌታ ኢየሱስ አሁን ያንን መገለጥ ሲያመጣ ጴጥሮስ እግዚአብሔር የረዳው የሚመስለኝ ጴጥሮስን። ከዛ በኋላ እኮ ደህና ነው ሰውየው። ማቴዎስ 16 ላይ አስደናቂ መገለጥ አመጣ። ክሪስቶሎጂካል ሬቨሌሽን። እናንተ ማን ነው የምትሉኝ ሲል አንድ አይሁዳዊ እንዴት እንደዛ ሊናገር አይችልም። አንድ አይሁዳዊ እንደዛ ሊናገር አይችልም። አንተ ክርስቶስ ተመሳያ የሕያው እግዚአብሔር ልጅ ነህ አለው። ይሄ እኮ በጣም የኢየሱስን
ሂውማኒቲም ዲቪኒቲም ነው የተናገረው። አንተ ክርስቶስ ነህ፣ you are the Christ and አንተ የሕያው እግዚአብሔር ልጅ the son of the living God። እና I think ካለ በኋላ ኢየሱስም ስላደነቀው ስለባረከው አንተ ትንሽ እኮ ዞር ዞር ሳይል አይቀርም። አንተ ስም ተቀይሯል፣ ከዛሬ ጀምሮ አንተ አለት ነህ። ትችሉታላችሁ እናንተ ብትሉ አንተ በቃ ጴጥሮስ ነው። በዚህች አለት ላይ ቤተ ክርስቲያንን ይመሰርታል እያለ ቀጠለ። ዞር ዞር ያለ አይመስላችሁ? የመንግስተ ሰማያት መክፈቻዎችን እሰጣለሁ ቁልፎች ምና ይለዋል። አንተ እያለ ነው የሚያወራው። የመንግስተ ሰማያትን መክፈቻ ቁልፎች እሰጣለሁ። በምድር የምታስረው በሰማያት የታሰረ ይሆናል። ለጴጥሮስ እኮ ነው በምድር የምትፈታው በሰማያት የተፈታ። እና ይሄን በተናገረ ቁጥር እኔ ትንሽ እንትን ያደርግ ነበር ብዬ ነው የማስበው። መክፈቻዎች እሰጥሃለሁ። አስቀድሞ ስፒል ተጠቅሞ ነው ይሄን ሁሉ ያወራው ጴጥሮስ። ያ ባይ ዘ ወይ ያ በሰማይ ያለው አባቴ ስለገለጠልህ ነው እንጂ ስጋና ደም አይደለም። ማሰብ ከሚገባን በላይ እንዳናስብ። ቤተ ክርስቲያንን ከሚበጠብጡ ሰዎች መካከል አንዱ ስለ ራሳቸው ማሰብ ከሚገባው በላይ አልፎ በትዕቢት የሚያስቡ ነው። ገንዘብ የምትሰጡ ሰዎች ለምሳሌ የኔ እኮ ነው የሚሉ ሰዎች አሉ። እኔ የኔ እኮ ነው፣ ዋናው ገንዘብ አይደለም። ስማም ዛሬ ምንድን ነው ይዤባችሁ የመጣሁት? እኔ እንጃ ተመልሼ መጣ እንደሆነ አይደል? the church has to be the church አይደል? ዋናው መስጠት ነው። ብር ባይኖር ምን ይሆን ነበር? እስቲ ሞክራት ቸርች ትቆም እንደሆነ። ብርና ወርቅ የለኝም እያለች አይደል የኖረችው? ብርና ወርቅ የለኝም የኔን ያለኝን እሰጣለሁ እያለች እኮ ኖራለች። ያለ ብር ተኖረዋል፣ ያለ ወርቅ ተኖረዋል፣ ያለ እውቀት ተኖረዋል። እሱ እኮ ነው ወንድሞች እናቶች። እኔ ነኝ አይባልም። እኔና እናንተ አብረን እንደ ከዋክብት የምናበራነን ቦዲ ፓርትስ ነን። ከዛ የሚያስተምረው እንደኔ ይመጣና ወይ ዋናው ትምህርት ነው ይላል። ዋናው ትምህርት ነው። ትምህርት ባይኖር ቤተክርስቲያን አልቆላት ነበር። እኛ አስተማሪዎች ባንኖር፣ ዶክትሪናል ፒዩሪቲ ባይጠበቅ፣ አስተምህሮ ባይኖር፣ ኑፋቄ በኑፋቄ ሆነን ዋና ደግሞ በማስተማር የሚደክሙት እጥፍ ክብር ይገባቸዋል ተብሎ ተጽፏል። ለእያንዳንዱ ነገር ደግሞ ጥቅስ አለ ብለን ብናስብ ኖ ሞክረው እስቲ ሞክረው ኖ እኛ እኮ የምናስተምረው በነገራችን ላይ ሰው ሁሉ መከራ የበላባችሁን ሰዎች እኮ ነው። እኔ እኮ በጣም ትዕቢታችን በጣም የሚያስገርመኝ እኔ አንዳንድ ጊዜ መድረክ ላይ ቆመን የምናስተምር ሰዎችና የእግር ኳስ አጥቂዎች የማይገባን ክብር ይሰጠናል ብዬ አምናለሁ። የእግር ኳስ አጥቂ እግር ኳስ አታውቁ ይሆናል። የእውነት አሁን እግር ኳስ ስለ አጥቂ ብቻ እኮ ነው ወሬው። አሁን እናንተ ራሳችሁ ብዙ ተጫዋች አታውቁ ይሆናል። አሁን ክርስቲያኖ ሮናልዶ አታውቁ፣ ሊዮኔል ሜሲ አታውቁ እንዴ? ኧረ በጣም ታውቃላችሁ እንዴ? በጣም ፖፑላር የሚወራ ጎል ስኮር የሚያደርገው እኮ ነው። ጎል ስኮር ዋናው እሱ ነው። በውድ የሚሸጠውም እሱ ነው። ዋናው እሱ ነው። እንትኑ እሱ ነው። ጥሩ ነው፣ ልክ ነው። ከሚገባው በላይ አልፎ በትዕቢት ቢያስብ ተከላካይ ተከላክሎ በረኛ ጭቃ በጭቃ ሆኖ መሀል ላይ የሚጫወተው መከራ በልቶ ለዛኛው አቀብሎ ምናምን አርጉ ከዛ መጨረሻ ላይ ሰተውት ወስዶ አገር ሁሉ ጉድ የሚለው ስለሱ ማሰብ ከሚገባው በላይ አልፎ እሺ እሱ እግር ኳስ ነው፣ እናንተ ራሳችሁ ተወጡት የለውበትም። in the church of Christ ስንት ሰው የጸለየለት፣ ስንት ሰው መከራ በልቶ ያመጣው፣ ስንት ሰው ያጸዳውን ቤት ካርፔት በካርፔት አድርጋችሁ አበባ አጽድታችሁ ቆሜ የእግዚአብሔር ቃል ስላስተማር እኔ ባልኖር ያላችሁ ቀን ጉድ ነው። እኛ ባንኖር የእግዚአብሔር ስራ ይቀጥላል። እኛ ባንኖር፣ እኛ ባንሰራ እድል ፋንታ የለንም እንጂ የእግዚአብሔር ስራ ይቀጥላል። የተቀነባበረ ንግግር ሳይኖር
እግዚአብሔር ቤተክርስቲያኑን መርቷል። የተቀነባበሩ ዶክትሪኖች ሳንማር እግዚአብሔር ቤተክርስቲያኑን መርቷል። ትንሽዬ የነበረችውን የሰናፍጭ ቅንጣት የምታክለውን ምድር የምታነቃንቅ አርጓታል። ማን አስተማራት? የእግዚአብሔር መንፈስ ነዋ። ማን አስታጠቃት? የጌታ መንፈስ ነዋ። ያለ እኔ ሊሰራ የሚችል እኔን ቢያስፈልግ የማላስፈልገው አምላክ ነው የማገለግለው። ቢያስፈልግ አላስፈልገውም። እግዚአብሔር የተመሰገነ ይሁን። በጸጋ ይጠቀምብናል እንጂ ያለኛ የሚሰራ አምላክ ነው። ከሚገባው በላይ በትዕቢት እንዳያስብ አምልኮ የሚመራው ይመጣል። ዋናው ወርሺፕ ነው። መጽሐፍ ቅዱስ አስተሳሰብ ደግሞ አይጠፋም። ሰማይ ቤት ስብከት አለ? የለም። ሰማይ ቤት ውስጥ ጸሎት አለ? የለም። ሰማይ ቤት ውስጥ ትንቢት አለ? የለም። ሰማይ ቤት ውስጥ ነቢያት ያገለግላል? የለም። ምንድነው የሚቀጥለው? መዝሙር ነው። የስ መዝሙር ነው። ቢ ኬርፉል ወንድሞች እናቶች። የብዙ ሰዎችን ጸጋ መንገድ ላይ ያስቀረው ኃጢአት ትዕቢት ይባላል። ሶስተኛ ዓመታችን አይደል የምናከብረው? ቢ ኬርፉል ብዙ ነገሮችን ሲታገስ አውቃለሁ እግዚአብሔር። እኔንም ስለታገሰኝ ብዙ ትዕቢትን ብዙ አይታገሳትም እግዚአብሔር። ለምን እንደሆነ አይገባኝም። አይ ቲንክ በጣም ወደ ላይ የተነጣጠረች ሳትሆናቀረው አሁን እግዚአብሔር አንዳንድ ጊዜ ፌር ነው ይሄ ነገር ምናምን ትላለች። አሁን እግዚአብሔር ዳዊትን ውሰደው። አላበረታታችሁም ዳዊት ያለፈበትን እንድታልፉ? በጣም ያው አለው የራሱ ማት ነገሮች። ማረኝ ሲል ይምረዋል። ናቡከደነጾርን እኮ ማረኝ የሚልበት ደቂቃም አልሰጠውም። ይህቺ ለግርማዬ ደግሞ እግዚአብሔር አስጠንቅቆታል። በጣም በህልም አስጠንቅቆታል። ታላቅ ስትሆን ተጠንቀቅ ምናምን ብሎ እግዚአብሔር አስጠንቅቆታል። እና ይህቺ ለግርማዬ ክብር በጉልበቴ ብርታት የሰራዋት ታላቂቱ ባቢሎን አይደለችምን ሲል ጎን 7 ዓመታት ከዱር እንስሳት ጋር ፌር ነው ምናምን ትላለህ። እግዚአብሔር አይ ቲንክ ትዕቢት ወደ ላይ ነው የምትነጣጠረው። እግዚአብሔር ሲጠቀምባችሁ ተጠንቀቁ። ቸርች አትበጥብጡ። እኔ ነኝ ዋናው በቃ እንደ ኮከቡ እኔ ነኝ ለምንድን ነው የማልታየው? አይባል። እኛ ከዋክብት የምናበራ ከዋለንም የሚያኮከብ ኢየሱስን ለማሳየት ኦልዌይስ ሁልጊዜ ፋሲኔት ያደርገኛል የዮሐንስ መጥምቁ ህይወትና ስብከት። ኦልዌይስ ማለት ከሴቶች ከተወለዱ ብሏል እኮ ኢየሱስ። ከሴቶች ከተወለዱ ሁሉ እንደዚህ አይነት ሰውዬ አይገኝም አለ ኢየሱስ። ነቢያት ሁሉ ተነስተው ነው የተነበዩት። እሱ ነብይ ነው፣ ግን ስለ እሱ ራሱ ትንቢት ነበር። በትንቢት የተነሳ ነብይ እሱ ነው። ኤልያስ ይመጣል ተብሎ በኤልያስ መንፈስ የመጣ በጣም ሰሞኑን ራሱ ስለ ዮሐንስ በጣም ብዙ አውርቻለሁ። ምን ያልገለባበጠው ነገር የለም። ቡልዶዝ ነው ያደረገው የኢየሱስን አገልግሎት። ቀና እያደረገ በቃ ከፍ ያለውን ዝቅ ያለውን ከፍ። የማይሰማው የለም። ፈሪሳውያን ሁሉ ይሰሙት ነበር። ሄሮድስ ራሱ ይፈራው ነበር ይላል። ይፈራውና ይጠባበቀው ነበር ይላል። አም ፊውሪየስ ነው ሲናገር። ሰው ሁሉ ንስሐ የማይገባ የለም፣ የማያጠምቀው የለም። እና ማን ነው የሰውዬ የሚል ክርክር በጣም ነው። ማን ነው የሰውዬ? ልኡካን ቡድን ተልኮ ያውቃል። አንተ እንዲው ማን እባክህን ተልከን የመጣ ነው ለሚጠይቁን ምን እንበል? ሬዲ ነው ሰው ሁሉ ሊያከብረው። አንተ ክርስቶስ ነህን? አይደለም። አንተ ነብዩ ነህ? the prophet? አይደለም። መልስ መስጠት አለብን። አንተ ምንድን ነህ? አይ እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። እኔ ድምፅ እኮ ምንም ሹመት የላት፣ ልብስ የላት፣ ካባ የላት፣ ድምፅ ነኝ። እኔ በምድረ በዳ የሚጮህ ድምፅ ነኝ። እሺ እኔ በውሃ ለንስሐ አጠምቃቸዋለሁ። እሺ ከኔ በኋላ የሚመጣው ከኔ ይልቅ እጅግ የበረታ ሆነዋል። እጅግ የበረታ ነው። እሱ በውሃ ብቻ ሳይሆን በመንፈስና በእሳቱ ያጠምቃቸዋል። አንተ ማን ነህ ይሉታል። እሱ እያለ ያወራል። እሱ ምንም እንኳን አይገናኝም ራሱ ቋንቋ። አንተ ማን ነህ? ከኔ በኋላ የሚመጣው። አንተ ማን ነህ ራስህ? እርሱ ከኔ በኋላ የሚመጣው። እኔ በውሃ ነው የማጠምቃችሁ፣ ከኔ በኋላ የሚመጣው እርሱ በመንፈስና በእሳት ያጠምቃቸዋል። አንተ ማን ነህ ሲሉት እሱ እያለ ነው የኖረው። ወንድሞች እናቶቼ፣ እኛ ኢየሱስ ክርስቶስን ለማጉላት በጸጋ የተነሳን ሰዎች ነን። እግዚአብሔር በጸጋ ሲጠቀምባችሁ ተጠንቀቁ። በትህትና አገልግሉ። በትህትና አገልግሉ። አይ ዶንት ኖ እንደዚህ ይሄን ያህል እናገራለሁ ብዬ አላሰብኩም። በትህትና አገልግሉ ፕሊዝ። ቤተክርስቲያኑን በጣም አናስቸግር። በቃ እኔ የሆነ ቦታ ላይ ግጥም ብዬ ከወንድሞቼ ጋራ ማገለግል
ሰው ነኝ። በቃ ግጥም ጥምጥም እንደ ህያዋን ድንጋዮች እኮ ነው የምንገጣጠመው። ቤተ መቅደስ ሲሰራ ግጥም 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 ግጥም። ማን ነው ዋና አይልም ድንጋይ፣ ዝም ብሎ ግጥም 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 ግጥም። እኛ እኮ አሁን ትልቁ ስቃያችን ማን ነው ግን ዋና፣ ማን ነው የሚበልጠው? የኢየሱስ ደቀ መዛሙርት ስለ መስቀሉ እያወራ ይሄን ይከራከሩ ነበር። የሰው ልጅ አልፎ ይሰጣል፣ አሳልፈው ይሰጡታል፣ በመስቀል ይሞታል፣ ይገደላል፣ ይሰደዳል እየተባለ ማቴዎስ 18 ላይ ግን ከኛ ከመካከላችን ማን ነው ዋና ይላል። ዋናችን ኢየሱስ ክርስቶስ። መሪዎቻችን እግዚአብሔር የሰጠን የሚገዙን መሪዎቻችን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አቢዩዝ ስለተደረገ ወርውረን አንጣል። ከዚያስ እነሱ በሚያሰማሩን የምናገለግል በጸጋ ስጦታ የምናገለግል አገልጋዮች። ከሰው ዋጋን የሚጠብቅ ህዝብ አትሁኑ። እኛ ደሞዛችን አሁን አይደለም የሚከፈለን። በነገራችን ላይ እኮ ደሞዝ እኮ አሁን አይደለም፣ ደሞዝ እኮ መጨረሻ ላይ ነው። ዋጋን መዝኖ የሚከፍል አምላክ በሰማይ አለ። የምናደርገውን ሁሉ ሚዛን ወቅ እንጂ ሰው ሪኮግናይዝ ካላረገኝ አይሆንም። ወንድሞች እናቶች፣ ኧረ በጣም አታስቸግሩ። በቃ ትህትና፣ ሌላስ ትጋት። ሁለቱ ትዎች በጣም አሉ። በትህትና ያገልግል እንደ ባለአእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ ይልና ከዛ ተመልከቱ ቁጥር 6 ጀምሮ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን ይልና ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ በሉ እስቲ በደንብ በሉ እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክር ቢሆን በመምከሩ ይትጋ። እግዚአብሔር በሰጠው የጸጋ ስጦታ የሚሰጥ በትጋት በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። ምን ማለት ነው? ስናገለግል በፓሽን፣ በግለት፣ በፍላጎት፣ በትጋት to the maximum በትጋት ትዕቢት አስወግድ። ደግሞስ ስንፍና አስወግድ። የእግዚአብሔር መንግስት እንዲሰፋ ካስፈለገ እግዚአብሔር ልዩ ልዩ የጸጋ ስጦታዎችን ሰጥቶናል። ስለሆነስ የታደሰ አእምሮ ያስፈልገናል። የታደሰው አእምሮ ምን ያስባል? እግዚአብሔር ጸጋ ሰጥቶኛል፣ ዋና አይደለሁም፣ አብሬ የማገለግል ሰው ነኝ። ሳገለግል ግን በትህትና አገለግላለሁ። ደግሞስ ትጋት። የብዙዎቻችን ችግር ስንፍናና ዝርክርክነት ነው። እግዚአብሔር የስንፍናችንን ቀንበር ይስበር። ትጋት። እግዚአብሔር ጸጋ ሰጥቷል። ሌላ እንዲያምረን አይደለም እግዚአብሔር የጠራን። ትንቢት ማናገራለሁ ግን ሌላ እንዲጨመርልኝ እፈልጋለሁ። በትጋት እንትን ተሰጥቶኛል ለምን እንትን አልተሰጠኝም ሳይሆን የተሰጠህን በትጋት መምከር ነው፣ በትጋት ማስተማር ነው፣ በትጋት። የእግዚአብሔር ቤት የትጉሃን ቤት ናት። ጌታ ኢየሱስ ራሱ ሲጠየቅ ለምንድን ነው በሰንበት የምትሰራው ሲባል አንድ ቀን አባቴ እስከ ዛሬ ድረስ ይሰራል፣ እኔ ምን አደርጋለሁ? እሰራለሁ። ሰራተኛ አምላክ ነው የጠራን፣ ትጉህ አምላክ ነው። በነገራችን ላይ እግዚአብሔር መጽሐፍ ቅዱስ ላይ ሲሰራ እንደሆነ ታውቃላችሁ የምናገኘው ማለት አሁን አንዳንድ ሃይማኖቶች አይታችሁ እንደሆነ ጣዖቶቻቸው፣ አማልክቶቻቸው በምስል ቁጭ ይላሉ። አንዳንድ ለማየት ሞክራችሁ እንደሆነ እኔ በሰው ሃይማኖት ለመሳለቅ አይደለም፣ ግን አይ ዶንት ኖ ተከታዮቻቸው ምን እንደሚያስቡ። ግን አብዛኞቹ አማልክት ቁጭ ያሉ ናቸው። አብዛኞቹ አምላክህ የታል? ይሄው ቁጭ። አብዛኞቹ ሆዳቸው ይሄ እኮ አሁን ተከታዩ ምን ይሆን የእስራኤል አምላክ ቅዱስ እግዚአብሔር እንደዛ አይነት ነገር እንደሌለ አሁን ገና የመጀመሪያውን ገጽ ገለጥ ስታደርገው በመጀመሪያ እግዚአብሔር ነበር ይላል። ከዛ ሰማይና ምድርን ሰራ እያለ ነው የሚጀምረው። ሰማይንና ምድርን ሰራ። ሲሰራ ሲያበጅ መልካም ነው ሲል ወደሚቀጥለው ሲሄድ ሲሰራ ሲንቀሳቀስ ሲያበጅ ሲጠብቅ የሚጠብቅ አይተኛም አያንቀላፋም። በከፍታ ላይ ይራመዳል፣ በደመናት ላይ ይራመዳል። እግዚአብሔር ሰራተኛ አምላክ፣ እግዚአብሔር ትጉህ አምላክ። አክቹሊ በአዲስ ኪዳን ራሱ ጌታ ስለ ጌታ ኢየሱስ ሲናገር ዕብራውያን ምዕራፍ 1 ቁጥር 3 ላይ ዓለማትን ሁሉ በስልጣኑ ቃል እየደገፈ ያኖራቸዋል ይላል። እየደገፈ የሚለው እንትን ነው። ልክ
አሁን እግዚአብሔር ምን እያደረገ ነው? እየደገፈ ያኖራቸዋል። ላይፍ እየሰጠ ነው። ሰስቴን እያደረገ ነው። እየሰራ ነው። እግዚአብሔር ትጉህ አምላክ ነው። የትጋትን መንፈስ በውስጣችን ቢያደርግ፣ አገልግሎት በትጋት፣ መዘምራን በትጋት፣ ሰባኪያኑ በትጋት፣ የሚያገለግሉ በትጋት፣ የሚጸልዩ በትጋት ይተጉ ነበር እኮ ነው የሚለው መጽሐፍ ቅዱስ። ይተጉ ነበር። እግዚአብሔር ጸጋ ከሰጣችሁ የትጋትን መንፈስ አብሮ እግዚአብሔር ይጨምርላችሁ። ወንድሞች እናቶች ስሙኝ፣ የሚመጡት ዘመናት ለእግዚአብሔር የሥራ ጊዜ ነው። ቅዱስ መጽሐፍ እንደሚናገር ለእግዚአብሔር የሥራ ጊዜ ነው። የወንጌል ዘመን ነው። እኛ ዝም ብለን ሌላ ነገር እያየንና እያወራን ስለሆነ ነው እንጂ ዓለም ስብርብሯ የወጣበት ዘመን ነው። ተስፋ የሚያስፈልግበት ዘመን ነው። ወንጌል የሚያስፈልግበት ዘመን ነው። ቤተ ክርስቲያን ብትነሳ የሥራ ዘመን ነውና እግዚአብሔር ትጋትን፣ የአባቶቻችንን ትጋት የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን የሚል የትጋት መንፈስ፣ ወንጌል የሚሰብክ የሚያስተምር፣ የሚጸልይ፣ የሚዘምር፣ በስራ የተጠመደ የእግዚአብሔር ስራ የበዛለት የሚተጋ የስንፍና ቀንበር የተሰበረለት ትውልድ እግዚአብሔር ያርጋችሁ። ወንድሞች እናቶች በሚመጡት ዘመኖች ከወሬ ውጡ፣ ከሐሜት ውጡ፣ ቁጭ ከሚያረግ ወሬ ውጡ፣ ከሐሰተኛ ስድብ ከሞላበት ነገር ውጡ፣ ቁጭ ከሚያረግ ሶሻል ሚዲያ ውጡ። ለእግዚአብሔር የሥራ ዘመን ነው። የወሬ ዘመን አይደለም። የጨዋታ ዘመን አይደለም። የጆክ ዘመን አይደለም። ጆክ የምናወራበት ዘመን አይደለም። የሥራ ዘመን፣ ተነስተን የምንሰራበት፣ በትጋት የምንሰጥበት፣ በትጋት የምንሰብክበት፣ በትጋት የምናስተምርበት፣ በትጋት የምንጸልይበት፣ ጊዜ የለኝም የምንልበት፣ የምንገሰግስበት፣ የምንፈጥንበት፣ በዋዘኞች ወንበር ላይ የማንቀበልበት ዘመን መሆን አለበት። ወገኖች የዋዘኞች ወንበር በስቷል። የዋዘኞች፣ የፌዘኞች፣ የጆከኞች ወንበር በየቦታው ተቀምጧል። አሁን በየስፍራችን ቁጭ ብሏል። ሰው ሁሉ ይቀመጥበታል፣ ቁጭ ብሎ ያወራበታል። ምስጉኑ ሰውስ አይቀመጥም። በምንም አይነት በዋዘኞች ወንበር አይቀመጥም። ቀልድና ጆክ በበዛበት አይቀመጥም። ምን ያረጋል? እግዚአብሔር ለሰጠው ስራ ይተጋል። የትጋትን መንፈስ እግዚአብሔር በውስጣችን እንደገና ያነሳሳልን። ተነስተን እንሰራለን። ተነስተን እንጸልያለን። ተነስተን እንሰብካለን። ተነስተን እናስተምራለን። ወገኖች እግዚአብሔር አይናችንን ቢከፍት እንደ አሁን ዘመን ለስራ የተከፈተ ዘመን የለም። አይመስልም። ምክንያቱም አይን መከፈት አለበት። እሳን ኦፖርቹኒቲ ነገር ሁሉ አልሰራ ብሎ ተቸገረ ሰው አሪፍ እኮ ነው። አሪፍ አይደለም ግን አሪፍ ነው። ተስፋ ያደረግነው ነገር በሙሉ ክሽ ሲል እኮ ቤተክርስቲያን ነቃ ማለት አለባት። ክሽ አለ ብቻ ሳይሆን ተስፋን በማሳየት ኢየሱስን በማሳየት ለሰዎች ወንጌልን በማሳየት ወንድሞች እናቶች፣ እንዴው እግዚአብሔር የስንፍና አሁን እኮ አገልግሎት በዝርክርክነት ኃላፊነት እየተቀበልን በዝርክርክነት ማብቃት አለበት። ሶስተኛ ዓመት ድረስ እግዚአብሔር ተሸክሞናል። አሁንም እግዚአብሔር ይሸከመናል። ግን እግዚአብሔር የሚናገራችሁን ስሙ ወንድሞች እናቶች። ከዚህ በላይ መትጋት ይቻላል። ከዚህ በላይ መስራት ይቻላል። ከዚህ በላይ ማድረግ ይቻላል። ከዚህ በላይ ቸርችን ማገዝ ይቻላል። ከዚህ በላይ መስጠት ይቻላል። ከዚህ በላይ መጸለይ ይቻላል። ይህ በጣም በራድ ወይ ትኩስ ያልሆነ ስፒሪት፣ ሎዶቅያን ስፒሪት፣ የሎዶቅያ መንፈስ የሚያፈዝ አሁን አይታችሁ እንደሆነ እናንተ እንኳን የእውነቴን ለመሸንገል ሳይሆን ዝም ብዬ ሳይ መንፈሱ ያስታውቃል። ግን እንዳያገኛችሁ መጠንቀቅ ያለባችሁ ለመንፈሳዊ ነገር ላይ ሲባል ብቻ ነው ሰው ፍላጎት እያጣ የመጣው። አሁን ፖለቲካ ስታወራ ነቃ። ስፖርት ስታወራ ነቃ። ሰው ለማማት ነቃ። ኢንተርቴይንመንት፣ ፊልም፣ ጆክ፣ ቲክቶክ፣ ፌስቡክ ነቃ። የሚሆነውንም የማይሆነውንም በትጋት ስንሰማ እንደምንውል ታውቃለህ። በትጋት አትረብሸኝ እያል መንፈሳዊ ነገር እኮ ተዝረክርከናል። አብዛኛው የኢትዮጵያ ጉባኤ ሰው አርፍዶ ይመጣል፣ ሳያልቅ ይወጣል። ትንሽዬ እንኳን ለመትጋት ኤክስትራ ማይል ለመሄድ እግዚአብሔር እንዲሰራ እንፈልጋለን። እኛ አንነቃነቅም። እግዚአብሔር እንዲሰራ እንፈልጋለን። እኛ አንተጋ እንዳያገኛችሁ ያ መንፈስ የዋዘኞች ወሬ እንዳያገኛችሁ፣ ወሬኛ ሶሳይቲ እንዳንሆን ወንድሞች እናቶች። ቁጭ ብሎ ሲሳደብ የሚውል፣ ቁጭ ብሎ ውሸት ሲያወራ የሚውል፣ ቁጭ ብሎ ሌላ ነገር ሲያደርግ የሚውል አእምሯችንን የሚያደነዝዝ እግዚአብሔር ከዚያ ተረት ያውጣንና እኛ መልእክት አለን፣ እኛ ስራ አለን፣ እኛ እንቸኩላለን፣ እኛ ስራ አለን። አጣዳፊ ስራ፣ ዴድላይን ያለው ስራ፣ ዴድላይን ባላሰባችሁ ሰዓት እመጣለሁ ያለ ተቆጣጣሪ ዴድላይን ያለ ነህምያ በጣም ብዙ ጊዜ ተሞክሮ መጨረሻ ላይ ጠላቶቹ እስቲ ቁጭ ብለን እንወያይ ነበር የሚሉት። ቁጭ ቢል ኖሮ ረጅም ስብሰባ ሆኖ አጥሮም አይሰራም ነበር። ታላቅ ስራ አለብኝ ይላል። ታላቅ
ስራ ይጃል እንደፈጠነ በአጭር ጊዜ ጨርሷት ሄደ። ኢየሱስ እንደዚያ ነበር። ሐዋርያቱ እንደዚያ ነበሩ። ወሬ ነው አስሮ የያዘው ክርስቲያኑን በዚህ ዘመን። አናነብ፣ አንጸልይ፣ ለጸሎት ጊዜ የለንም። የእግዚአብሔር ቃል ለመስማት ጊዜ የለንም። በግል ለመትጋት ጊዜ የለንም። ለማገልገል ጊዜ የለንም። ቁጭ የሚያደርጉ ዋዘኛ ነገሮች ግን በሉን፣ ጨረሱን። ውስጥ ቦርቡረው ጨረሱ። እንዳያገኛችሁ ያ መንፈስ። የምን ዘመን? የሥራ ዘመን፣ የመትጋት ዘመን። ስጦታ ምንድን ነው? ትጋ። ትንቢት ነው፣ ትጋ። ጸሎት ነው፣ ትጋ። መገለጥ ነው፣ ትጋ። ማስተማር ነው፣ ትጋ። መዘመር ነው፣ ትጋ። መትጋት። ይሄ ነው የታደሰ አእምሮ ማለት። እግዚአብሔርን በተመለከተ ያው በቃ ሌላ ጊዜ ለመምጣት ዘኔ ከፈቀደልኝ ይመጣል። ሎክ ፓሴጁን ስለማንጨርስ ማለት ልስን የታደሰ አእምሮ ማለት ነው። አምልኮ ላይ ሰውየው ቀልድ አያውቅም። ምን ያደርጋል? ሁለንተናውን ለእግዚአብሔር የታደሰ ልብ ማለት ይሄ ነው። አገልግሎት ላይ ቀልድ አታውቅም እሷ። እንዴት? የተሰጣትን ጸጋ ታገኝና በትህትና ዝቅ በማለት ደግሞስ በትጋት ታገለግላለች። እሱ ነው የታደሰ አእምሮ ማለት። ቁጥር 8 ድረስ ያለው ነው ይሄ። 9 እስከ 13 14 ድረስ ያለው ተመሳሳይ ነው። ፍቅር ነው። አገልግሎትና ፍቅር ይመለከታል። የታደሰ አእምሮ ምን ይመለከታል? አገልግሎትን ይመለከታል፣ ፍቅርን ይመለከታል። እርስ በርሳችሁ ነው። ከዛ ቀጥሎ በወንድማማች መዋደድ ተዋደዱ ነው።